أعوذ بالله من الشيطان الرجيم وما أصابكم من مصيبة فبما كسبت أيديكم صدق الله العظيم سبحان الله الله تعالى وما أصابكم من مصيبة እናንተን ያገኛ አደጋ የሚባለው ነገር ማለት ነው፣ ችግር ማለት ነው። እናንተን የሚያስከፋ የሆነ እናንተን ያገኛ ነገር የገጠማችሁ ነገር ፈቢማ ከሰበት አይዲኩም የራሳችሁ በሰራችሁት ስራ ውጤት ነው ይላል። እርስ በርስ መጣላትን፣ ዙልም፣ በደል መስራት፣ አንዱ አንዱን ይገላል ይኖራሉ ብሎ ማለት ነው። የምኖረውን አላሁ ተዓላ ነው የሚያውቀው። እሱን ወስዳለሁ ብሎ የሚሰጠው አላሁ ተዓላ ነው የሚያውቀው። በደል ሲበዛ፣ ኃጢአት ሲበዛ፣ ደም መፋሰስ ሲበዛ አላሁ ተዓላ ከሰጠን ጸጋ ዘካ ለመስጠት አላሁ ተዓላን የሚያስቆጣና የሚያስከፋ ነው ማለት ነው። አላህ የሚያስቆጣ የአላህ ነገር አለን ረሕመት ዚናብ ማጣት ሁሉንም ነገር ዘጋ ማለት ነው። ሱብሃነላህ እስትግፋር እናብዛ፣ ኃጢአት የማይሰራ የለም። ስለዚህ አላሁ ተዓላን ማረን ብለን ወደ እሱ መመለስ ማለት ነው። የበደልነው ካለ በደል ማለት ነው። ዙልም የወሰድነው ነገር ካለ መመለስ፣ እስትግፋር ማብዛት፣ ሰደቃ ማብዛት፣ ይቅር አውፍ መባባል ማለት ነው። ይሄ አላሁ ተዓላ በዛ ሊያዝነን ይችላል ማለት ነው። ስለዚህ አላሁ ተዓላ ይቅር ይበላል። اللهم اسقنا غيثا مغيثا هنيئا مريئا مريعا سحانا غدقا طوقا جلا دائما الى يوم الدين. اللهم اسقنا الغيث ولا تجعلنا من القانطين. اللهم اسقنا الغيث ولا تجعلنا من القانطين. اللهم اسقنا الغيث ولا تجعلنا من القانطين يا ارحم الراحمين يا ارحم الراحمين يا ارحم الراحمين يا ارحم الراحمين. امين وسلام على المرسلين والحمد لله رب العالمين. لا قيمة له في زمن اختل فيه الميزان، زمن مقلوب تصفق فيه الجماهير للممثل ويهاجم فيه صاحب الحقيقة لأنه لا يجيد التمثيل.